it's not about an Arsenal fan how they are really bad 16ኛ እና 17ኛ ደረጃ ያለ ክለብ እነዛ የሚገጥሟቸው ቲሞች ምን ያክል ከማንቸስተር እና ከቶትናም የወረዱ ናቸው እየሳስብ እጅጉን ይደንቀኛልና ከኛ የተሻለ ሲዝን ነው ዋንጫ ካለ የሚለው እሱን ተውት እሱን የዛሬ 2 ዓመት 3 ዓመት 4 ዓመት ኳስ ማየት ለጀመረ ደጋፊ እንደዛ ብሎ እናገር ኳስ ከስሜት አልፎ ምክንያታዊ ለማይሆኑ ሰዎች ለነሱ መንገር ነው እንጂ እንደው ዝም ብሎ እንደው በስሜት የሰፈር ይሄ አማተሬ ቆርቂ ዋንጫ አንስቼ የለም ካንተ የተሻለ ሲዝን አሳልፍ ያለው ብለህ ስንትና ስንት ፍትጊያ ያሳልፈን ሰሚ ፋይናል ዋንጫ የደረሰነ ክለብ ለሻምፒየንስ ሊግ ሁለተኛም ደረጃ ለፕሪሚየር ሊግ ጥሩ ተሳትፎ ያለን ክለቦች ያ ሁላ ጉዳት ያ ሁላ ሰስፔንሽን ያ ሁላ ሬድ ካርድ ኖሮብን በዚህ መልኩ እንትን ያላለ ሰዎች 16ኛ እና 17ኛ ደረጃ ይዘህ እንደዚህ ምትል ከሆነ እዚ ሸሞኒ ብራዘር እኔ እናንተ አይደለም የሚገርመኝ ከናንተ ጋር የሚጫወቱት how they are really bad I'm telling you brother ኮንፈረንስ ሊግ እና ዩሮፒያን ሊግ እንግሊዝ ፕሪሚየር ሊግ ላይ የወረዱት ነው ሶስት ክለቦች እና ሳውዛምፕተን ሌስተር ሲቲ ኢፕስዊች ታውን I'm 100% ሹር ለዋንጫ የማይደርሱበት ምንም ምክንያት አይታየኝም ምንም እና ቀዝቀዝ በሉ ለማለት ነው ይመቻችሁ የአርሰናል ደጋፊ በቲክቶክ አካውንታችን ፎሎ ያደረጋችሁ ሰፖርት አድርጉን ዩቲዩብ አካውንት አለን በዩቲዩብ ደግሞ ላይክ ኤንድ ሼር ሰብስክራይብ ያደርጋችሁ ሰፖርት አድርጉን ይመቻችሁ